አስጠይ ጨዋታ ቅዝቅዝ ያለ ምን አለ እንቅልፌን ባልሰዋ አሪፍ ጨዋታ አያለው ብዬ ተው ባካችሁ የኔንም አትጠይቁኝ። ጎል ማለት እያማረኝ ጸጥ ያልኩኔ ሁለቱም ተፈራርተው ሁለቱም ተናንቀው ለክብር እንደመጫወት የፈራቻ አረጉት። ፖርቹጋል ከኮሎምቢያ ፖርቹጋል ምንም ኮሎምቢያም ምንም። ቀኑ ዕለተ ሰንበት ነበር። ወሩ ደግሞ ሚያዝያ የዓለም ዋንጫ የመጨረሻው የምድብ ጨዋታ። እንግዲያውስ እኔ እተነተነላችኋለሁ። አብራችሁን ቆዩ። ቻናሉን ሰብስክራይብ በማድረግ የኔ ቤተሰብ ሆኖ ወደ ጨዋታው እንሂድ። ጨዋታው ከመጀመሩ በፊት ለቬንዙዌላ መሬት መንቀጥቀጥ ተጠቂዎች የህሊና ጸሎት ተደረገ። ኳስንም ኮሎምቢያ አስጀመረ። ንጉሱም ሮናልዶ መጥቷል። ሁለት 7 ቁጥር ለባሾች ዲያዝ እና ሮናልዶ። እስኪ ስንት ሰው ነው ከኛ ጋር የሚያየው? ወደ ጨዋታው እንሂድ። ዲያዝ በኮሎምቢያ በኩል ያዘ፣ ሰቀለው። ሚገርም እድል አግኝቶ አባከነው። ኮሎምቢያ ማጥቃቱን ተያይዟል። ኳስም ግን ወደ ፖርቹጋል ሆነች። ፖርቹጋሎች በራሳቸው ሜዳ ክፍል ይቀባበላሉ። ሾልከውም ወጡ። ጥፋትም በኑኖ ሜንዴዝ ላይ ተሰራ። ብሩኖ ሊያሻማ ሆነ፣ አሻማ። ኮሎምቢያዎች በቀላሉ ያዙት። ስታዲየሙ በኮሎምቢያ ደጋፊዎች ሞልቷል። ሆም አድቫንቴጅ አላቸው። ኮሎምቢያዎች ኳስ ያገኛሉ፣ ባለመረጋጋት ግን ያመልጣቸዋል። ፖርቹጋሎች በራሳቸው ሜዳ ክልል ይቀባበላሉ። ሮናልዶም በቻለው አቅም ወደ መሃል ተጠግቶ እየተጫወተ ነው። 12 ደቂቃ ሞላ። ኮሎምቢያ ምንም ፖርቹጋል ምንም። ጨዋታው ቀጥሏል። ኮሎምቢያ እያጠቁ ነው። ፖኤርታም አገኘው፣ ሰቀለው። ዲያዝ ነበር የሰጠው። ፖርቹጋልም ኳስ አገኘ፣ ለሮናልዶ ሰጠው። ብሎክም አረጉበት። ኮሎምቢያዎችም ተረፉ። ኮሎምቢያም ወደ ማጥቃቱ ሄደ። ኮርዶባም አገኘ፣ መታው። ኮስታም የፖርቹጋል በረኛ እንደ በራሪ ንፋስ አዳነው። ኮሎምቢያ 6 ሙከራ፣ ፖርቹጋል 2 ሙከራ። የኮሎምቢያ ተከላካይ መስመር ከባድ ነው። በመልሶ ማጥቃት ነው የተጫወቱ ያሉት። ኮሎምቢያ እያጠቁ ነው። አሪዮስ ደርሶ ነበር፣ ሩበን ግን አወጣው። ኮሎምቢያዎች ጎል ላይ ሲደርሱ ያስጨንቃሉ። ፖርቹጋልም ኳስ ያዘ። ጥፋት ሮናልዶ ላይ ቀመር ነው የሚመስለው። ለአራት ቆሞ ሮናልዶ የሚመታው ነው። መታው። ሮናልዶ መታ። ቅብ ጠባቂውም ያዘው። ሙከራና ማስደንገጥ ከሁለቱም ወገን በርትቷል። ግን ምንም አልመጣም። 45 ሞላ። 3 ደቂቃ ተጨመረ። ኮሎምቢያ አጠቃ፣ ፖርቹጋልም አጠቃ። ምንም አልመጣም። አለቀ። የመጀመሪያው አጋማሽ ፖርቹጋል ምንም ኮሎምቢያ ምንም። የመጀመሪያው አጋማሽ ቀዝቀዝ ብሏል። ሁለተኛው አጋማሽ ምን ያሳየናል? ምንስ ይመጣል? ማን ያሸንፋል? ወይስ ደግሞ አቻ ይሆናሉ? አንድ ላይ የምናየው ሆኗል። ሰብስክራይብ እያደረጋችሁ። ሁለተኛው አጋማሽም ጀመረ። ለኮሎምቢያ መጥፎ ዜና፣ ዳሎት ገባ፣ ካንሴሎ ወጣ። ተጀምሯል። በፖርቹጋልም ቅያሬ፣ ሩበን ኔቬዝ ወጣ፣ ጆኖ ኔቬዝም ገባ። ጨዋታው ቀጥሏል። ኮሎምቢያ ያዘ፣ ማጥቃቱንም አሳመረ። ሮድሪጌዝም ሚገርም ፓስ አረገ፣ ፋውልም ተሰራበት። ፖርቹጋል የተቀባበሉ ነው። ውጤቱ በዚህ ካለቀ በጥሎ ማለፉ ኮሎምቢያ ከጋና፣ ፖርቹጋል ከክሮኤሺያ ይገናኛሉ። የተጣላው ዳሎት ማስጨነቁን ተያይዞታል። ዳሎትም ያዘ፣ ለፍሊክስ ሰነጠቀለት፣ ፍሊክስም ሰቀለው። ማርቲኔዝ ለዳሎት አጨበጨበለት። ኮሎምቢያ በራሳቸው ሜዳ ክፍል እየተጫወቱ ነው። መልሰው ኮሎምቢያዎች ፍሊክስ ያዘ፣ ለዲያዝ፣ ዲያዝ አመለጠው። አለመናበብ ጎል አሳጣቸው። ኮሎምቢያ እያጠቃ ነው። ኳስም ወደ ፖርቹጋል እግር ስር ገብቷል። ኳስን አረጋግተው የተቀባበሉ ነው። ፍሊክስ አረዘመው ለሮናልዶ። ኦፍሳይድም ሆነ ሮናልዶ። ፍሊክስ ዛሬ ልክ አይደለም። ቅያሬ ከኮሎምቢያ በኩል ሱዋሬዝ እና ሪዮስ ገቡ። ሌርማና ኮርዶባ ወጡ። ሪዮ ገና ከመግባቱ ያለቀለት ኳስ ሳተ። ሮናልዶም ይስታል፣ ሪዮም ይስታል፣ ኮሎምቢያም ትስታለች፣ ፖርቹጋልም ይስታል። በቃ ጎል ናፈቀን። 64 ደቂቃ ሞላ። ኮሎምቢያ ምንም ፖርቹጋል ምንም። ፖርቹጋሎች የማዕዘን ምት ታገኙ። ኳሱም ወጣ። መልሰው ኮሎምቢያዎች ካውንተር አታክ ተጫወቱ። ፖኤርታታ መታው። ኮስታ ማዳነው። ኮስታ ቡድኑ ሁለተኛ ጊዜ አዳነ። የኮሎምቢያ የማጥቃት መንገድ ለፖርቹጋል ያስፈራል።
ቅያሬ ከፖርቹጋል ቪቲኒያ እና ፊሊክስ ወጡ። ኮስታና ሊዮ ገቡ። ኮሎምቢያ እያጠቁ ነው። ሮድሪጌዝ እና ሱዋሬዝ ገሰገሱ። ቬጋም ወጣው ብሎ ከደረገባቸው ኮሎምቢያም ፋውል ነው በሚል ፔናልቲ ዳኛውን እየጠየቁ ነው። ዳኛው ፍጹም አያሰጥም አለ። ቅጣት ምት ለፖርቹጋል ተሰጠ። ጨዋታውም ቀጠለ። ፖርቹጋሎች ግን ኳስ እግራቸው ስር ማቆየት አይችሉም። ቅያሬ በኮሎምቢያ አሪያ እና ሮድሪጌዝ ወጡ። ኪዩቴሮና ካስታኞ ገቡ። ኮሎምቢያዎች ኳስ እግራቸው ስር ነው። ዲያዝ ገዘገሰ። ዲያዝ ማሻማ ዳሎትም ለጥቂት አመለጠው። ጨዋታው ቀዝቅዟል። ሁለቱም አልፈናል በሚል ሰበብ ይመስላል አስጠይ ጨዋታ የሚያሳዩን። ሙከራ አለ ግን ቆሎ አይደፋም። 85 ደቂቃ ቡላ። ፖርቹጋል ምንም ኮሎምቢያ ምንም። ቅያሬ ከኮሎምቢያ አሪያስ ወጣ። ሙኖዝ ገባ። ሙኖዝ እንደምናስታውሰው 2 ጎሎችን ባለፉት 2 ጨዋታዎች አስቆጥሯል። 96 ሞላ። አልቢትሩም 5 ደቂቃ ጨመረ። ኮሎምቢያ ማጥቃት ጀመረ። ኮርና ለኮሎምቢያ ተመታ፣ ገባ፣ ጎል ተቆጠረ። ኦፍሳይድ ተባለ። ባለቀ ሰዓት አሪፍ ጎል አይተን ነበር። እርሱም ግን ተሻረ። ጎል የመሆን እድሉ ከፍተኛ ቢሆንም ተሻረ። አሁንም ግን ኮሎምቢያዎች ተስፋ አልቆረጡም። ካውንተር አታክም ሄዱ። ኮስታ በረኛውን አዳነ። ኮሎምቢያም እድላቸውን አጡ። ጨዋታውም አለቀ፣ ተነፋ። ፖርቹጋል ምንም ኮሎምቢያ ምንም። አንደኛ ኮሎምቢያ፣ ሁለተኛ ፖርቹጋል፣ ሶስተኛ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ አራተኛ አሳዛኟ ኡዝቤኪስታን ሆኖ በዚህ መሰረት አለቀ። እስካሁን እንደተከታተላችሁኝ ተስፋ አረጋለሁ። በሌላ ደግሞ የስፖርት ዘገባ እመጣለሁ። እስከዛው ሰላም ሆኖልኝ ቻናሉን ሰብስክራይብ በማድረግ ደግፉኝ፣ ቤተሰብ ሁኑ ላለው